መጣና ባመቱ ረንደምን ሰነበቱ እንኳን ለደብረ ታቦር ወይም ቡሄ በዓል በሰላም አደረሳችሁ። ሰላም ማስተዋሎች ዛሬ ልዩ የበዓል ፕሮግራም ይኖረናል። በአንዳንድ ቦታዎች ላይ ዞር እያለን የሀገርና የወገን ባለውለታ የሆኑትን ሹፌሮቻችንን የእንኳን አደረሳችሁ መልእክት እያስተላለፍንላችሁ በዚያውም ደግሞ ያዘጋጀናቸውን ፖስት ካርዶችና ያዘጋጀናቸውን አበባዎች እየሰጠናችሁ ቆንጆ ጊዜ እናሳልፋለን። እናንተም ተመልካቾቻችን በድጋሚ እንኳን አደረሳችሁ። እስከ ፕሮግራሞቻችን ፍጻሜ አብራችሁ ሁላችሁ በዓመት አንድ ቀን ለመጣ እንግዳ ንሳው ሙክት ነው ራቱ ፍሪዳ ሆያ ሆዬ ይሄ ከማስተዋል አሽከርካሪዎች ማህበር ለተመልካቾቻችን የእንኳን አደረሳችሁ መልእክት የተበረከተ ነው። ወንድሞቻችን ሆያ ሆዬ ይሉልናል። አብረን እንጨፍራለን። Hoya hoye, hoya hoye, hoya hoye, hoya hoye. Azimane, chizi chesan, agabare, ujagesan, yachendedes, uche uche, kadin kalga, kagarbeche, yachedin kalga, amelenya, yalandeso, atasenya, hoya hoye, gure chwata le mare, hoya hoye. የቡሬ ጨዋታ ነው ለማረ ሆያ ሆይ ድገምና አባብዬ ቤት አቤት ወርቅ ብሰስበት አቤት የማምዬ ቤት አቤት ወርቅ ብሰስበት አቤት አመት ወደ አመት የማስተዋል ቤት አመት ወርቅ ብሰስበት አመት ለችው የዚህ ቤት ጌታ የሰጠኝ ስንዴ ገና ሳልበላው ጠገበ ሆዴ ሆያ ሆዬ ጉዴ ጨዋታ ነው ለማዴ 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 አመት አውደ አመት ያባብዬን ቤት አመት ወርቅ ይፍሰስበት አመት የማምዬን ቤት አመት ይሙላው በረከት አመት 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 እሺ ተመልካቾቻችን ሳንርቅ እዚህ መገናኛ አካባቢ ያገኘነውን ሹፌር እንኳን አደረሰ ብለን ፖስት ካርዱን ሰጥተነው ስሙንም እያስተዋወቀን አብረን እንቆያለን። አብራችሁን ሁኑ። ሰላም እንኳን ለቡሄ ወይም ለደብረ ታቦር በዓል በሰላም አደረሰ። እንኳን አብሮ አደረሰ። ዛሬ ከማን ጋር ነን? ስምህን አስተዋውቀን። ከበለጠ ጋር በለጠ ዘውዴ ይባላል። ሹፌር ነህ? አዎ። እሺ ስለማስተዋል አሽከርካሪዎች ማህበር ከዚህ በፊት የሰማኸው የምታውቀው ወይም ያየኸው ነገር አለ? ወይ አሰማኝ እስካሁን ከዚህ በኋላ ያለው ነገር አላውቅም እንጂ እስካሁን ምንም የሰማሁት ነገር የለም። እሺ እኛ በደንብ ግልጽ እናደርግልሃለን። አንተ በዚህ በሹፍርና ሙያ ውስጥ እያለ ቢሆን ቢሳካ ብለህ የምትጓጓለት ወይም ደግሞ የሚቆጭ ነገር? እኔ በዚህ በሹፍርና ዓለም ውስጥ እያለሁ ቢሆን ብዬ የማስበው እንግዲህ ሰው የሚሰራውን ስራ ወዶ ነው የሚሰራው። ሰው ደግሞ ደስ እያለው እንዲሰራው በመንግስት በኩልም እገዛ እየተደረገልን፣ ምክንያቱም አሁን ሹፌሮች በየቦታ እየሞቱ ነው፣ በየቦታ ሰቆቃ ስቃይ እየደረሰባቸው ነው። ይሄ ነገር እንዲሁ ለሹፌሮች መብት ተብሎ እንግዲህ ሹፌር ማለት ቀላል አይደለም። አንድ ዶክተር አንድ ህይወት ብቻ ነው በአንድ ጊዜ ወይ ቀዶ ጥገና አድርጎ ብቻ ወይ አክሞ ሊያድን የሚችል። አንድ ሹፌር ግን ለምሳሌ የመኪና በአንድ ጊዜ 30 ሰው ተሸክሞ ይሄዳል። ይህ 30 ሰው ተሸክሞ ይሄዳል ማለት ነው። ቀላል አይደለም ልልሽ ፈልጌ። ስለዚህ መዛነትን እንዲሁ በተሻለ መጠን ከበር ቢደረግለት አንድ ነገር በሚሉ በሄደበት በሰላም ወጥቶ በሰላም እንዲገባ ዋስትና እንዲሆንለት። ምክንያቱም አሁን በሰላም ችግር ብቻ ሹፌር ወጥቶ እንዳይገባ እየተደረገ ስለሆነ ይሄ ነገር ስታክል የሚል ሐሳብ ነው አለ። በጣም ጥሩ። በጣም የሚያሰጋህና አትሊስት ቢደረግልን የምትለው የተለየ ነገር ካለ ኦሬዲ ገልጸኸዋል ሳልጠይቅህ መጀመሪያውኑ። ግን በተለየ ደግሞ የሚያሰጋኝ ነገር ይሄ ነው፣ ሹፌር ሆኜ በሀገሬን በማገለግልበት ሰዓት በጣም የሚያሰጋኝ ነገር ይሄ ነው የምትለው ነገር አለ? እኔ የሚያሰጋኝ ነገር አንድ ነገር ሰላም። ምክንያቱም እኔና አንቺ እዚህ ጋር ቆመን የምናወራው ሰላም ስላለ ነው። ሰላም ከሌለ ደግሞ
ማውራት አይደለም ለመተንፈስ እንኳን ችግር ነው። ፈጣሪ የፈጠረውን አየር ለመውሰድ ከባድ ነው። ስለዚህ በተቻለ መጠን የኛ ሰላማችን ሊጠበቅልን በሰላም ወጥተን ብንገባ የሚለው ነገር ብቻ ነው። እሺ በሀገራችን እንደተለመደው ቡሄ ላይ ልጆች ተሰብስበው ሆያ ሆዬ ይጨፍራሉ። በልጅነት ሆያ ሆዬ ይጨፍራሉ? ያው እኔ በርግጥ ኦሮሚያ ክልል ስለሆነ ተወልጄ ያደግኩት ብዙም በአማርኛ አልችልም። ያው እዛ ክፍለ ሀገር ላይ ትንሽ ተወታና ግን አሁን ላይ አላስታውስም። ምን የምታስታውሰው ነገር የለም? ትንሽ በድምጽ ለተመልካቾች ታጋራለህ? በትንሽ ወይ አላስታውስም። እሺ በጣም እናመሰግናለን። ሹፌር ሆነ ሀገርህን እያገለገልክ ስለሆነ ወገንህን እያገለገልክ ስለሆነ እንኳን አደረሰህ ብለናል። ፖስታርዱን ክፈተውና ውስጥ ያለውን ነገር ታነበዋለን። ከዛ በተጨማሪ ደግሞ ውስጥ ላይ ከምንሰጣቸው አገልግሎቶች የተወሰኑ ተዘርዝረዋል። አገልግሎታችንን ከወደድከው አባላችን ትሆናለህ። ሹፌር ስለሆነ ድርጅታችንም የሚሰራው በሹፌሮች ላይ አተኩሮ ስለሆነ ማለት ነው። እና ደግሞ ቲክቶክ ፔጅ አለን። ያው ቡሄ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ ይላል እና ፔጃችን ቲክቶክም አለን፣ ዩቲዩብም አለን፣ ቴሌግራምም አለን። ፎሎ ታደርገናለህ ማለት ነው። ችግር የለም። ፎሎ አሁን እናደርግ። አዎ እሺ የዛሬ ዓመት ሳትነጣጥለን እንጫወት። ጎሽ 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 አንበሶች እኮ ናችሁ። ተባረኩ ተባረኩ፣ ከፍ በሉ፣ አደራ ተዋደዱ፣ ተከባበሩ፣ አገራችሁንም ውደዱ። ፍቅር እንደሸማ። እሺ ለማንኛውም እሱ ፎሎ አድርጋል። ተመልካቾቻችንም ሀሳቦቻችንን የምትወዷቸው ከሆነ የምትደግፉን ከሆነ የሶሻል ሚዲያ አቅማችን ከዚህ በበለጠ እንዲጠናከር እናንተም ፎሎ አድርጉን። ቴሌግራም ፔጃችን ላይ የሚለቀቁትን ነገሮች እየተመለከታችሁ ትምህርት ትጨብጡበታላችሁ ብለን እናስባለን። ዛሬ ስላገኘን በጣም ደስ ብሎናል። እናመሰግናለን። ፈጣሪ ያክብርልኝ። እናንተ ሁሉ ያስተዋይ ስለሆናችሁ እግዚአብሔር ያክብርልኝ። አሜን። ገና ስመጣ ወደዚች ምድር አሳደገች። ለመላው የክርስትና እምነት ተከታዮች እንኳን ለቡሄ ለደብረ ታቦር በዓል በሰላም አደረሳችሁ። አሁንም ጉዟችንን አላበቃንም። ዞር ዞር እያለን የምናገኛቸውን ትልልቅ ሹፌሮች ሀገራችሁንና ወገናችሁን ሹፌር በሆነው ሙያ ላይ እያገለገላችሁ ስላላችሁ በጣም እናመሰግናለን እያለን የእንኳን አደረሳችሁ መልእክት እናስተላልፋለን። እስከ ፕሮግራሞቻችን ፍጻሜ አብራችሁን ሁኑ። ሰላም እንደምን ዋሉ? እንኳን ሰላም ነው አላችሁ። እሺ ዛሬ ከማን ጋር ነን? ስሞትን ያስተዋውቁ። ሽመልስ እባላለሁ፣ ታክሲ አሽከርካሪ። እሺ እንኳን ለደብረ ታቦር ለቡሄ በዓል በሰላም አደረሳችሁ። እንኳን አብሮ አደረሰ። ስለ ማስተዋል አሽከርካሪዎች ማህበር ከዚህ በፊት የሰሙት የሚያውቁት ወይም ያዩት ነገር አለ? የለም። በጣም ጥሩ። ስለዚህ ዛሬ እኛን ይተዋወቁናል ማለት ነው። እስኪ አንድ ጥያቄ ልጠይቅዎት። በዚህ በሹፍርና ሙያ ላይ እያሉ ምን ያስደስቶታል ወይም ደግሞ ምን ያጓጓዎታል? ያው በሹፍርና ሙያ ላይ ስቀመጥ ያው ማሽከርከር ደስ ይለኛል። ደስ ብሎኝ ፈልጌውም ነው ወደዚህ ወደ ማሽከርከር ሙያ ውስጥ ገባው እና ህዝብን ሳገለግል ደስተኛ። እሺ በአንጻሩ ደግሞ ምን ያሰጋዎታል ወይም ደግሞ ምን ያስቆጮታል? እንዲህ ቢሆን ኖሮ የሚሉት የሚያሰጋዎት ነገር አለ? ያው እንደ ማሽከርከሪ አንጻር ታክሲ ያው ትንሽ ቻሌንጅ አለው። ከመንግስትም አንዳንድ ነገር የሚነሱ ነገሮች ያው ስጋት ያላቸው ነገሮች ይኖራሉና ያ እነዛ ነገሮች ያሰጉኝ። እሺ በጣም ጥሩ። እንደው በልጅነቱ ሆያው እየጨፍረው ያደጉት? ሆያው እንኳን እድሉም አጋጥሞኝ ጨፍሬ ያላቸው እኔ ከልጅነቴ ጀምሮ ያው በስራ ነው ያለሁትና በሌላ ስራ ወደ ሆያው አልደረስኩም። ሲጨፍሩ ሲደርሱ ልጆች ዱላ ይዘው ሲሉ ምናምን አያለው ጓጓለው። አሁን ሳትሉ ያ የድሮ ትዝታ እዚህ ላይ በጣም ጥሩ። እኛም የሚሰራን ሰው እናበረታታለን። እንኳን ለደብረ ታቦር በዓል በሰላም አደረሰዎት እያለን ይሄንን ማስታወሻ ነው ይሄን አበባ እናበረክትልዎታለን። አመሰግናለሁ። ይክፈቱና እርስዎም ይዩት ለተመልካች ያሳዩልን። እሺ አመሰግናለሁ። እናንተም ከዚህ ሁሉ እኔን መጣችሁ እንትን ስላላችሁ አመሰግናለሁ። ከዚህ በተጨማሪ ደግሞ እዚች የሰጠናቸው ፖስት ካርድ ላይ እዚች ጋር የኪውአር ኮዳችን አለ፣ ወደ ቴሌግራም ቻናላችን የሚወስደው ፌስቡካችን አለ፣ ዩቲዩባችን አለ፣ ቲክቶካችን አለ። ስራችንን ከወደዱት አባላችን ይሆናሉ። ፎሎ አድርጉን። በመጨረሻ እስኪ ለቤተሰቦቹም ሊሆን ይችላል ለሚፈልጉት ሰው የእንኳን አደረሳችሁ መልዕክት አስተላልፉ።
በእምነቱ ለሚከተል ለሁሉም አማኝ በሙሉ መልካም በዓል። መልካም የስራ ጊዜ ይሁንልዎት። መልካም በዓል። እኛም እናመሰግናለን። አሜን። አመሰግናለሁ። ሰላም። እሺ እሺ ሰላም፣ እንደምን ዋሉ? ደህና ነኝ። እንኳን ለደብረ ታቦር በዓል በሰላም አደረሰው። አሜን አሜን አሜን። ዛሬ ከማን ጋር ነን? ስሞትን ያስተዋውቁት። ግርማ እባላለሁ። የታክሲ ሹፌር ነው? አዎ። እሺ ከዚህ በፊት ስለ ማስተዋል አሽከርካሪዎች ማህበር የሚያውቁት ወይ የሰሙት ወይ ያዩት ነገር ይኖራል? ምንም የለም። እኔ የማውቀው ነገር የለም። በእርግጥ ግን ጓደኛውን እናንተ ጓደኛ እንደነገረኝ ፖዚቲቭ የሆኑ ቲንኪንጎች አሉ። ያንን ደግሞ የግድ እዛ ቢሮአችሁ ምናምን ሳይሆን አካባቢ የሆነ ነገር ብታገኙ እንዳለው ውሃ መጥሸጥ ከሆነ ከእናንተ ብንገዛ ድጋፍ ነው። የሆነ ነገር ሲደረግ ከእናንተ ብንገዛ ድጋፍ ነው። ያ እኛም በእናንተ ጥቅም ነው ማለት ነው። እሺ በጣም ጥሩ። ስለዚህ በደንብ እየተረዱ ነው ማለት ነው። ከዚህ በበለጠ ደግሞ በደንብ አስረድቶኛል። ከዚህ በበለጠ ደግሞ የቲክቶክ፣ ቴሌግራም እንዲሁም ደግሞ ዩቲዩብ ቻናሎች አሉ። እነሱን ገብተው ፎሎ አድርገው የምንለቃቸውን ሀሳቦች አይተው አሁን እንዳሉት ከወደዱት አባላችን ይሆናሉ። ከዛም ደግሞ አብረን የምንሰራበት ይፈጠራል ማለት ነው። እስኪ አንድ ጥያቄ ልጠይቅዎት። በዚህ በሹፍርና ሙያ ላይ እያሉ ምን ያስደስቶታል ወይም ደግሞ ምን ያጓጓዎታል? በእውነት ካልሽ እኔ አልመልሰው ጥያቄ። ለምን? መተው ነው የሚያስደስተኝ። አሁን ካለ ሲቹዌሽን በጣም ብዙ ነገሮች ክራውድ ናቸው፣ አእምሮች ያስጨንቃሉ። ተጋብረሽ ብታያቸው ጥሩ ነው። ከሁሉ ነገር አስጨናቂ ነው። ካልሽ ይህን መተዳደሪያችን ስራችን ስለምንወደዋል። ኦኬ እሺ። በአንጻሩ በጣም የሚያሰጋውት ማለትም በዚህ ሙያ ላይ ያሉ ስጋት ላይ የሚጥሉት ነገር የሚቆጩት ነገር አለ? ምንም። በጣም ጥሩ። በስተመጨረሻ በልጅነቱ የውይ ብለው ያውቃሉ? ያላላል እንዴ? እሺ በጣም ጥሩ። እስኪ ትንሽ ገጠሙን በጣም ጥሩ። በጣም እናመሰግናለን። ያላለ የለም። በጣም ጥሩ። በጣም ጥሩ። በጣም እናመሰግናለን። በርቱ፣ ጠንክሩ። ሹፌሮች የሀገር ባለውለታ ናችሁ ብለን ስለምናስብ ነው። ፖስት ካርድ አለው ውስጡን ይክፈቱና ያለውን ነገር ለተመልካቹም ለእርሶም ይዩት። በስተመጨረሻ ደግሞ ማስተላለፍ የምትፈልጉት መልእክትና የእንኳን አደረሳችሁ መልእክት ለቤተሰቦቹ ለፈለጉት በርቱ፣ እንኳን አደረሳችሁ ለቤተሰቦች፣ ለመላ ኢትዮጵያ ክርስትና ሃይማኖት ተከታይ በሙሉ በጣም እናመሰግናለን። መልካም ጊዜ፣ መልካም ስራ ይሁንልዎ። እሺ እዚህ መገናኛ ውስጥ ያለንን ቆይታ ጨርሰናል። ሌሎች አካባቢዎች ሄደን ደግሞ የምናገኛቸውን ሹፌሮች አሁን ባሳየናችሁ መልኩ እንኳን አደረሳችሁ እንላቸዋለን። አሁን እሺ ተመልካቾቻችን ከሹፌሮች ባሻገር አሁን ደግሞ መንገድ ላይ የምናገኛቸው አንዳንድ ሰዎች እንኳን አደረሳችሁ ብለን አበቦቻችንን እና ፖስት ካርዶቻችንን እንሰጣቸዋለን። አብራችሁ እሺ ተመልካቾቻችን መንገዳችን ላይ እነዚህ ልጆች አግኝተናቸዋል። እንኳን አደረሳችሁ ብለን የአበባና የፖስት ካርድ ሽልማት እናደርግላቸዋለን። በመጀመሪያ ስማቸውን እንተዋወቅ። ስምሽን? ደስ ይባላል። እሺ እንኳን ለደብረ ታቦር ወይም ለቡሄ በዓል በሰላም አደረሳችሁ እያልን ነው። በድርጅታችን ስም የተዘጋጀ ፖስት ካርድ እና አበባ እንሰጣችኋለን። እንኳን አደረሳችሁ። እናንተ ደግሞ ለማስተላለፍ የምትፈልጉት መልእክት ካለ የእንኳን አደረሳችሁ መልእክት። ሁላችሁም እንኳን አደረሳችሁ ያለን ሰላም እንጠይቃለን። እንኳን አደረሳችሁ። በጣም እናመሰግናለን። መልካም በዓል ይሁንላችሁ። እንቀጥላለን። ጊዜው ቆይቷል ከተለየሁሽ ግን ከልቤ አጠፊ ወይ ማጠግቦሽ ጊዜው። ሰላም፣ እንኳን ለቡሄ ወይም ለደብረ ታቦር በዓል በሰላም አደረሰ። እንኳን አብሮ አደረሰ። ስምህን እንተዋወቅ። ሄኖክ እባላለሁ። ሹፌር ነህ? እሺ በመንገዳችን ላይ ነው ያገኘን።
ዛሬ የወጣ ነው ሹፌሮችን የሀገር ባለውለታዎች ናችሁ፣ የወገን ባለውለታዎች ናችሁ እና ሹፌር ሆናችሁ ሀገራችንን እያገለገላችሁ ስለሆነ እንኳን አደረሳችሁ እያልን ፖስት ካርድና አበባ እየሰጠን አንተም ደግሞ የእንኳን አደረሳችሁ መልእክት ታስተላልፍላቸው ቤተሰቦች ምናምን ካሉ እድል ውስጥ። እሺ እንኳን አደረሳችሁ የኢትዮጵያ መላው ህዝብ ላለው ቤተሰቦቼም እንኳን አደረሳችሁ፣ ባለቤቴ ልጄ እንኳን አደረሳችሁ ላለው እንኳን ለቡሄ በዓል በሰላም አደረሳችሁ ላለው። እሺ በመጨረሻ እስኪ አንድ ጥያቄ ልጠይቅህ። በልጅነት ወያው ይጨፍራል? ጨፍራል? ያው እሺ እስኪ ትንሽ በድምጽ ለተመልካቾቻችን አሰማን። እኔ ሆናለሁ ጓደኞቼም ፈቃደኞች ከሆናችሁ ሆን ለነለገ ሰው ያው ይበል። እሺ ወዱ ወዱ ያዳም ልጆች አሉ አቀበሉ አደብረታው የተገለጠ ልክ እንደ ብርሃን ይታየው ድምፅህን ሰማና በብረው ደመና ድምፅህን ሰማና በብረው ደመና የቡሄው በራልን ለእኛ በራልን የቡሄው ብርሃን ለእኛ በራልን። እሺ በጣም እናመሰግናለን። መልካም በዓል። እኔም አመሰግናለሁ። እሺ እናመሰግናለን።